አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼን ሰላም ብያለሁ። ዛሬ ውድ እህቶችን ጥያቄ መጠየቅ እፈልጋለሁ። እንዲሁም ደግሞ በራሳቸው ላይ መጥፎ ውሳኔ የሚወስኑ እህቶች ጋር መነጋገር እፈልጋለሁ። መጥፎ ነገር መጥፎ ሆኖ አይቀርም። አንድ ቀን መፍትሄ ይኖረዋል። አንድ ቀን የምንደሰትበት ነገር ሊኖር ይችላል እና የማይጸጽተንን ነገር ባናደርግ ጥሩ ነው። ብዙ ጊዜ ስደት ላይ ብዙ እህቶች በዚህ አደጋ ውስጥ ሆነው ሲያልፉ ወላሂ በጣም ልቤ ይደማል። እናንተም እንደ ስደትም እንደ ኢትዮጵያዊነትም እንደ ስደተኝነትም ይሰማናል ማለት ነው እና ቅርብ ጊዜ ላይ በተለይ በሳውዲ አረቢያ ብዙ እህቶቻችን ህይወታቸውን ያጡት ራሳቸውን ወደ አስፈላጊ ነገር ውስጥ እያስገቡ ሁላችንም የታመምንበት እና ውስጣችን የቆሰለበት ነገር ነው። ይሄ ነገር ደግሞ ለምን ሁሌም እኮ ችግር እንደኖረ አይኖርም አይደል እንዴ? ሁሌም ስደተኛ እንደሆነ አንቀርም እና ምንም ፈተና ምንም ችግር ቢበዛብን ሶብር ማድረግ ነገሮችን በትዕግስት ማለፍ መቻል አለብን። በየትኛውም ሃይማኖት የኦርቶዶክስ እምነትም እንሆን የወንጌልም ይሁን የእስልምና ሃይማኖትም ይሁን የየትኛውም እምነት ተከታይ በየእምነታችን ራሳችንን ላላስፈለገ ነገር ስናደርግ እማንወጣው ቅጣት ውስጥ ነው የምንገባው እና ይሄንን ነገር ነው ዛሬ ትንሽ ለእህቶችም ሼር እያደረጋችሁላቸው ቢደርሳቸው በጣም ደስ ይለኛል ማለት ነው። እስኪ ውድ እህቴ ሆይ እስኪ ጥያቄ ልጠይቅሽ። ራስሽን የምትፈርጁ በራስሽ ላይ የምትፈርጁ ለምንድን ነው? ስደተኛ ስለሆንሽ፣ ስቃይ ስለበዛ፣ ረሃብ፣ ናፍቆት፣ ብቸኝነት እነዚህ ስለበዙ ስለተደራረቡብሽ አውቃለሁ። ሁሉም ስደተኛ የራሱ የሆነ ችግር አለው። ሁሉም ኢትዮጵያዊ የራሱ የሆነ ችግር አለው። ግን ችግሮች ሁሉ መፍትሄ እንዳላቸው ማመን መቻል አለብን ልላችሁ ፈልጋለሁ እና ራሳችንን መጉዳት መፍትሄ አይደለም። ስጋችን ሊያርፍ ይችላል። ስጋችን አረፈ ልንል እንችላለን። ግን ነፍስያችን ሄዳ ከፈጣሪያችን ዘንድ የምትጠየቀው ጥያቄ የምትጨናነቀው መጨናነቅ አትሻው የሚባል አይነት ነው እና ሁላችንም በየሃይማኖታችን ጠንካራ መሆን ያስፈልገናል ልላችሁ ፈልጋለሁ። የማንወጣው ሸክም ውስጥ ነው የሚያስገባን። ነፍስያችን ትልቅ ፈተና ውስጥ ነው የምትገባው ማለት ነው እና በእስልምናም በኦርቶዶክስም ወንጌልም ቅጣቱ በጣም የከፋ ነገር ነው። ዋጋ ያስከፍለናል እና ሁሉም ችግር መፍትሄዎች አላቸው። እኛ ብቻ ከኛ የሚጠበቀው ማለት ነው ይቅርታ የመጠየቅ ልምድ ማዳበር፣ እንደገና ደግሞ ይቅርታ የመቀበል ልምድ ማዳበር። ሁላችንም ይቅርታን መጠየቅና ይቅርታን የማድረግ ነገር ልናዳብር ልንለማመደው ይገባል። ሀበሻ ብዙ ጊዜ እንደዚህ አይነት ነገር የለም እና ይሄ ደግሞ በየሃይማኖታችንን ብናየው ራሱ ፈጣሪ ይቅር የሚለን እኛም ይቅር እያልን ስንሄድ ነው። እሱም ደግሞ ይቅርታ የሚጠይቁትን ደግሞ ይቃረባቸዋል። በእስልምናን ብንሄድ ተውበት ያደረጉ ወንጀለኞች ወደ አላህ ሲቃረቡ እሱ ምን ያህል በእጥፍ እንደሚቃረባቸው እናውቃለን። በክርስትናን ብንሄድ እንደዛው ማለት ነው እና ለፈጣሪያችን ቅርብ መሆን ይቅርታን የመጠየቅና ይቅርታን የመቀበል ልምድ ማዳበር መቻል አለብን ብዬ አስባለሁኝ። ለሸይጧን ቦታ መስጠት የለብንም። እርግጥ ሸይጧን ይወሰውሰናል። ያንን ነገር ግን መተው፣ ሙስሊሞችም ወደ ቁርአን ወደ ሐዲስ ማዳመጥ፣ ክርስቲያኖችም መጽሐፍ ቅዱሳችሁን ወይም ደግሞ የወንጌል ትምህርታችሁን ማዳመጥ፣ ራሳችሁን በምትወዱት ነገር በስራም ሊሆን ይችላል፣ በማንበብም ሊሆን ይችላል፣ ወይም ደግሞ የተለያዩ ቻናሎችን በመከታተል በምትወዱት ነገር ራሳችሁን ቢዚ ማድረግ እና አለመጨናነቅ ማለት ነው። ለፈጣሪያችሁ ቅርብ መሆን፣ አእምሯችንን አስፍተን ማሰብ፣ ነገር ላይ ብሩህ ነገር መሳል ለራሳችን ማለት ነው እና በፈተና ውስጥ ያለፉ እህቶች ብዙ ችግር አሳልፈው አሁን ላይ ሞዴል የሆኑ ብዙ ሀበሻ ሴቶች እያየን ነው አሁን በሚዲያ ላይ ማለት ነው። ምን አይነት ችግር ውስጥ ነበሩ ገጠር፣ ከዛ ሁላ ህይወት የወጡት ልባሞች ሆነው ነው። ልባም ሴት በጣም ደስ ይላል እና ሁላችንም ካለብን ችግር ካለብን ፈተና የመውጣት በቃ ውሳኔ ራሳችንን ማነሳሳት መቻል አለብን ልላችሁ ፈልጋለሁ። አእምሯችንን ሰፋ አድርገን ማሰብ ይኖርብናል ማለት ነው። እነዚህን ችግሮች ተቋቁመን በድል ተወጥተን ነገ ብርሃን እንደምናይ
ተስፋ ማድረግ መቻል አለብን። ፈጣሪ ተስፋ አይቆረጥምና ማለት ነው። ለምሳሌ በእስልምና ሃይማኖትን በክርስትና ሃይማኖት ወይም በወንጌል ሃይማኖት ራስን የመጉዳት ነገር ምን ያህል አስከፊ እንደሆነ መቼም ሙስሊሞች በተለያየ ዳዕዋ ላይ እናዳምጣለን። ቁርአን እንኳ ባንቀራ በዳዕዋ አልሐምዱሊላህ አሁን ብዙ ዳዒዎች አሉ። ይሄንን ነገር ብዙ ነገር እየተማርን ነው። በፊት የኛ ቤተሰቦች ካሉበት በተሻለ ሁኔታ እኛ እያወቅን ነው የምንገኘው እና በሃይማኖታችን ለምሳሌ በእስልምና በገዛ እጆቻቸው ራሳችሁን ወደ ጥፋት አትጣሉ የሚል በቁርአን ላይ በሱረቱል በቀራ ላይ ይኖራል ማለት ነው አለ። እንደገና ደግሞ በሐዲስ ራሱ ለምሳሌ ነብያችን አለይሂ ሰላቱ ወሰላም ምን ብለዋል? አንድ ሰው ራሱን በማጥፋት በሆነ ነገር ራሱን እንዲያጠፋ ቢፈልግ ወይም ቢያጠፋ ነፍስያው የቂያም ቀን በል ራስህን አጥፋ እየተባለ ስንት ጊዜ እንደሆነ ነው ረሳሁት እንጂ ራስህን አጥፋ እየተባለ እንትን ይላል ማለት ነው፣ ይቀጣል። በቃ በገመድም ከሆነ ራሱን እንደዛው እንዲያጠፋ በምንም ከሆነ ራሱን እንደዛው እንዲያጠፋ ይደረጋል ማለት ነው። በእስልምና በማን ነው በክርስትና ወይም በወንጌል ላይ ደግሞ እያነበብኩኝ ነበረ ሮሜ 17 ከ7 እስከ 8 ምንኖረው ለጌታ እንኖራለን፣ ብንኖር ለጌታ እንኖራለን፣ ብንሞትም ለጌታ እንሞታለን። ይሄ ምንድነው የሚያሳየው? መኖርም መሞትም ለፈጣሪያቸው እንደሆነ ማለት ነውና በዮሐንስ ላይም ደግሞ እኔ ሕይወት እንዲኖራቸው መጣሁኝ። ፈጣሪ ክርስቶስ ሲመጣ ለሕይወት እንጂ ለሞት አለመሆኑን የሚያሳዩ ብዙ አሉ እና ሁላችንም በሃይማኖታችን ጠለቅ ብለን ማየት ማንበብ ብዙውን ጊዜ አሁን ስራችንን ተፍ ብለን ስራትን ስናበቃ ወደ ዲን ወደ እስልምና ወይም ደግሞ ወደ ክርስቲያን አስተምሮቶች ገብተን የሆነ ነፍስያችንን ልናረጋጋት ይገባል። ቀልባችንን ልናሳርፋት ይገባል። ከፈጣሪያችን ጋር ተገናኝተን በዱዓ በጸሎት ዳዋ በማዳመጥ እንደዛ እያደረግን ራሳችንን ቢዚ ማድረግ መቻል አለብን ማለት ነውና የሚያልፍ ቀን ለሚያልፍ ቀን የማያልፍ አዘቅት ውስጥ ባንገባ ደስ ይለኛል እላችሁ ፈልጌ ነው። ምድር ላይ ያለ ችግር ሁሉ መፍትሄ ያለው ምድር ላይ ምንም አይነት ችግር ቢደራረብብን የሆነ ቀን መፍትሄ ይኖረዋል፣ የሆነ ቀን ብርሃን ይኖረዋል። ግን እዛኛው ዓለም ላይ ግን የዘራነውን ነው የምናጭደው። ማን ወጣው ጨለማ፣ ማን ወጣው መፈናፈኛ መወቃቀሻ የሌለው ነገር ስለሆነ ቆም ብለን ማሰብ አለብን። ነገር በተስፋ መመልከት መቻል አለብን። ለሚያልፍ ቀን የማያልፍ ስቃይ ውስጥ መግባት የለብንም ላለሁና ሙዶችዬ እኔ እወዳችኋለሁ፣ እንወዳችኋለን። ይወዱሻል፣ ይወዱኛል አውቃለሁ። ሁሉም ኢትዮጵያዊ የመዋደድ ባህሪ ይኖራል እና ደግሞ ፈጣሪያችንም ደግሞ እኛን እንደሚወደን እኛም ለሱ ቅርብ መሆንና በየእምነታችን ጸሎት በማድረግ ራሳችንን ቢዚ ማድረግ ዱዓ በማድረግ ዳዋ በማዳመጥ ራሳችንን ቢዚ አድርገን ኢንሻአላህ ስደትን እንደምንም እንደማንም ተወተን በሀገራችን ላይ ደግሞ ተደስተን ልጆች ወልደን ያልወለደ ወልዶ ያላገባ አግብቶ ወልዶ የመጣም ድጋሚ ወየወለደ ተደስቶ የሚኖርበት ነገር አላህ ይወፍቀን እላችኋለሁ። ባላችሁበት አላህ ይጠብቃችሁ። ዛሬ መልእክቴ እቺ ናት። እንደምትጠቀሙበት ተስፋ አደርጋለሁኝ። ለሌሎች እህቶች እንዲደርስም ሼር አድርጉልኝ። ሀሳባችሁን በኮሜንት አስቀምጡልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።